እስከ 70 ሜትር ድረስ ወደ ባህር በጥልቀት የሚገቡት የጎሳ አባላት። የዓለማችን ውድ ውሻ በ5.8 ሚሊዮን ዶላር ተሸጠ። ያልተጠበቀው ቢሊዮነር በታይታኒክ መርከብ ላይ የተጻፈውን ደብዳቤ በ400,000 ዶላር ገዛ። 468 የቆሙ የወይን ብርጭቆችን በጭንቅላቱ በመሸከም የደነሰው ቆጵሮሳዊ ዳንኪረኛ። በልጁ የሚጠበቀው የሶማሊያ ፕሬዝዳንት ዓለምን አስገርሟል። ይህ ድንቅ መረጃዎችን ወደ እናንተ የምናደርስበት ኩራዝ መረጃ ነው። ሰብስክራይብ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እስከ 70 ሜትር ድረስ ወደ ባህር በጥልቀት የሚገቡ የባጃኡ ጎሳ አባላት ዓለምን አስገርመዋል። የባጃኡ ጎሳ አባላት በደቡብ ምስራቅ እስያ አካባቢዎች ይኖራሉ። ታዲያ የዚህ ጎሳ አባላት ሙሉ በሙሉ ሕይወታቸው በባህር ላይ የተመሰረተ ነው። ከሰው ልጆች ተፈጥሮ ወጣ ባለመልኩ የባጃኡ ጎሳ አባላት ምግብ ፍለጋና አሳ ለማጥመድ በጥልቁ ባህር ውስጥ ገብተው ብዙ ደቂቃዎችን ይቆያሉ። ያለምንም የዘመናዊ የመተንፈሻ መሳሪያ እገዛ ወደ ጥልቁ ባህር ገብተው በአማካኝ 13 ደቂቃዎችን መቆየታቸው ዓለምን አስገርሟል። ታዲያ የዚህ ጎሳ አባላት ሙሉ በሙሉ በባህር ላይ የተመሰረተ ህይወት ነው ያላቸው። ከሰው ልጆች ተፈጥሮ ወጣ ባለመልኩ የባጃአ ሰዎች ምግብ ለመፈለግና አሳ ለማጥመድ በጥልቁ ባህር ውስጥ ገብተው ለብዙ ደቂቃዎች ይቆያሉ። ያለምንም ዘመናዊ የመተንፈሻ መሳሪያ እገዛ በጥልቁ ባህር ውስጥ በመግባት በአማካኝ 13 ደቂቃዎችን በመቆየታቸው ዓለምን ጉድ አስብለዋል። ይህንን ችሎታ የሚያገኙት ከልጅነታቸው ጀምሮ ከውሃ ጋር በሚኖራቸው ትስስርና ልምምድ ሲሆን ሰውነታቸው ከፍተኛ የሆነ ትንፋሽ የመያዝ አቅም እያዳበረ ያድጋል። ኑሯቸውን በባህር ላይ የመሰረቱ የባጃአ ጎሳ አባላት ቤታቸው ጥልቅ ባልሆነው የባህር ዳርቻ ላይ በቆጥ መልኩ ተሰርቶ ይገኛል። እነዚህ ጎሳዎች አብዛኛውን ጊዜ ውሏቸው የሚያሳልፉ በባህር ላይ ሲሆን የአካባቢ ጥበቃ ላይ ጥብቅ አቋም አላቸው። ሰው ምድር ጠቦት ሲጨቃጨቅ እነሱ ባህር ይጠልቃሉ። እንደ ሰው በምድር እንደ አሳ በባህር የለም እነሱ ጋር። ሁሉም እንደ አሳ ናቸውና እርሻቸው ከባህር በታች ያሉ አሳዎች፣ ኑሯቸው ደግሞ ውሃ ቅዳ፣ ውሃ መልስ፣ ውሃ ጠለቅ። 70 ሜትር ጠልቆ ከ10 ደቂቃ ለሚበልጥ ጊዜ ውስጥ የማይቆይ ጎረምሳ በጎሳው ሴቶች የማይመረጥ ሰነፍ ነው። የዓለማችን ውድ ውሻ በ5.8 ሚሊዮን ዶላር ተሸጠ። ከሰሞኑ በህንድ ሀገር ውስጥ የሚገኝ የአንድ የተኩላና የካውሺያ ሼፐርድ ድቅያ የሆነ አንድ ውሻ ዓለም ላይ ድንቅ በሆነ ዋጋ ተሽጧል። ይህን ውሻ የገዛው ሰው ውሻ የሚያረባና ዓለም ላይ ድንቅ የሆኑ ዝርያ ያላቸውን ከ150 በላይ ውሻዎችን በመሰብሰብ ይታወቃል። ሳቲሽ ለህንድ ጋዜጠኞች እንደተናገረው ለዚህ ውሻ ያወጣው 5.8 ሚሊዮን ዶላር እንደሚገባው ተናግሯል። ከዚህ በተጨማሪ ይህ ውሻ አስደናቂ ዝርያ ያለውና ገና በ8 ወሩ 75 ኪሎ ግራም የሚመዝንና 76 ሴንቲሜትር የሚረዝም መሆኑን ተናግረዋል። ውሻው ብዙም የሚገኝ አይነት ዝርያ አይደለም ያለው ባለቤቱ ስትመለከተው ገና ተኩላ ነው የሚመስለው፣ እንዲህ አይነት ዝርያ ዓለም ላይ ተሽጦ አያውቅም ሲል ተናግረዋል። ይህን የሚያህል ገንዘቤን ያወጣሁበትም ለዚህ ነው፣ ገና ከዚህ በላይ ብዙ ገንዘብ አገኝበታለሁ ይለናል ባለቤቱ። ሰዎች እሱን ለማየት በጣም ነው የሚጓጉት። ከውሻይ ጋር ፎቶ መነሳትም ይፈልጋሉ። አሁን ላይ በቴሌቪዥን መስኮት ከሚታዩ ነገሮች በላይ እኔና ውሻዬ ትኩረት እንስባለን ሲል ሳቲሽ ተናግሯል። ሳቲሽ የተለያዩ ትልልቅ መድረኮች ላይና የፊልም ምርቃቶች ላይ ውሻው ትኩረት እንዲያገኝ የሚወስደው መሆኑን ተናግሯል። በእኛ ሀገር በዓል በደረሰ ቁጥር የበሬ ዋጋ ናረ ተብሎ በየጊዜው ሮሮ ነው። ያደለ ውሻ ግን 800 ሚሊዮን ብር ይሸጣል። ውሻ ይበላ አይረባ፣ ግን ደግሞ በውድ ይሸጣል። በጉደኛው ሀገር ህንድ የማይደረግ ነገር የለም። 75 ኪሎ ግራም የሚመዝነውን ውሻ የገዛውን ደዊ ምናልባትም ወደ ጉጅራት ቢወርድ እልፍ እየተራበ ያገኛል። በበሽታ ለሚሞት ውሻ ይህንን ያክል ሚሊዮን ብር ግን ያስተዛዝባል። በታይታኒክ መርከብ ላይ የተጻፈው ደብዳቤ በ400,000 ዶላር ተሸጠ። ከታይታኒክ የመርከብ አደጋ የተረፉት ኮሎኔል አልኪባድ ግሬስ በመርከቡ ላይ ያሉ የጻፉት ደብዳቤ በ400,000 ዶላር ዋጋ ተሽጧል። እንደ ኢሮፒያን አቆጣጠር በ1912 ማለትም መርከቡ ከመስጠሙ ከ5 ቀናት በፊትና ለመርከቡ ፖስት አገልግሎት ገቢ የተደረገው ይህ ደብዳቤ ሊሸጥ ከታሰበው ከ5 እጥፍ በላይ መሸጡ ተገልጿል። ይህም በመርከቡ ላይ ለተጻፉ ደብዳቤዎች ከወጡ የጨረታ ዋጋዎች ከፍተኛ በመሆኑ በሪከርድ ተመዝግቧል። የደብዳቤው ጸሐፊ በወቅቱ የነበረውን ከባድ የከባቢ አየርና የመርከብ ብልሽት የገለጸበት መንገድ ትንቢታዊ ነው የሚል ስያሜ ያሰጥቶታል። ማንነቱ ባልተገለጸ ግለሰብ የተገዛው ይህ ደብዳቤ የታይታኒክ ማራኪነትና የታሪኩን አሳዛኝነት ጋር ተያይዞ ለግል ቅርስነት ከሚወጡ ዋጋዎች ከፍ ያደረገ ነው። እዚህ ዓለም ላይ እንደ ታይታኒክ የተጋነነም የተጓተተም ታሪክ የለም። ዓለም አሁንም ስለ መርከቡ፣ ስለ ጃክና ሮዝ፣ ስለዛ መከረኛ የበረዶ ግግር ያወራል፣ ይተነትናል። ይባስ ብለውን ደግሞ በወቅቱ መርከቡ ላይ የተጻፈው ደብዳቤ በብዙ ሺህ ዶላር ተሸጠ እየተባለ ነው። ጉዳያችን ከመሸጡ አይደለም፣ ብቻ ግን በየጊዜው ባይነተረኩን ሸጋ ነው።
468 የቆሙ የወይን ብርጭቆዎችን በጭንቅላቱ በመሸከም የደነሰው ቆጵሮሳዊ ዳንኪረኛ። 468 ያህል የቆሙ የወይን ብርጭቆዎችን በጭንቅላቱ በመሸከም የደነሰው ቆጵሮሳዊ ዳንኪረኛ ድርጊት ብዙዎችን አስገርሟል። ዲኖስ ካንቶስ የተሰኘው ግለሰብ በአራዲፖ ከተማ ላይ በተዘጋጀው ባህላዊ የጭፈራ ትርኢት ላይ በ8 ዝርግ ሳህኖች ላይ የቆሙ ብርጭቆችን ያለምንም ድጋፍና እንቅስቃሴ ይዞ በጨፈረው ጭፈራ ዓለምን ጉድ አስብሏል። የዛሬ 2 ዓመት ገደማ አርስቶትል የተባለ ቆጵሮሳዊ 319 የሚሆኑ ብርጭቆችን ይዞ በመጨፈር ያስመዘገበውን ክብረ ወሰን እንዳሻሻለም ተነግሯል። ክብረ ወሰን መዝጋቢው ጊነስ ወርልድ ሪከርድስም የካንቲስን የእንቅስቃሴ ቪዲዮዎችና ሌሎች መረጃዎችን ከመረመረ በኋላ እውቅና የሚሰጠው ይሆናል። በ8 ትሪዎች ላይ ተደራርበው 80 ኪሎ ግራም የሚመዝኑ እነዚህ 468 የሚሆኑ የወይን ብርጭቆች በዳንሰኛው ጭንቅላት ላይ ቢያንስ ለ10 ሰከንድ ሚዛናቸውን ጠብቀው መቆማቸውን ካረጋገጠ ጊነስ ወርልድ እውቅናውን ይሰጠዋል ተብሎ ይጠበቃል። ዓለም ላይ ብዙ አስገራሚ ነገሮችን መስማት የተለመደ ሊሆን ይችላል። ምክንያቱም ሰዎች ታዋቂ ለመሆን የማያደርጉት ነገር የለምና። ግን ቆጵሮሶች የጀመሩት ውድድር አንድ ቀን ሀገሪቱን ብርጭቆ አልባ እንዳያደርጓት ያሰጋል። አንዱ 319 ብርጭቆ በቄንጥ ተሸከምኩ ሲል፣ ሌላኛው ደግሞ አይ ከኔ በላይ ቄንጠኛ ብሎ በጭንቅላቱ 465 ብርጭቆ ይሸከማል። በዚህ አይነት ነገ በጀበና መጀመራቸው ስለማይቀር ቆጵሮስ አንድ ውሳኔ ያስፈልጋታል። በልጁ የሚጠበቀው የሶማሊያ ፕሬዝዳንት። የሶማሊያው ፕሬዝዳንት ልጃቸውን የግል ጠባቂዎቻቸው ኃላፊ አድርገው ሾሙ። ሶማሊያው ጋርዲያን ጋዜጣ እንደዘገበው ፕሬዝዳንቱ ሐሰን ሼክ መሐመድ የግል ጠባቂያቸው ኃላፊ አድርገው የሾሙት አብዱል ፈታህ ሐሰን የተሰኘው ልጃቸው ነው። ቀደም ሲል በዚህ ቦታ ኃላፊ የነበረው ማስላ መሐመድን የቤተ መንግስቱን ጥበቃ እንዲመራ መመደቡን አስረድቷል። ፕሬዝዳንቱ ይህንን ውሳኔ ለማስተላለፍ የተገደዱበት ምክንያት በቅርቡ በአሸባሪነት የተፈረጀው የአልሸባብ የጥቃት ቡድን ባደረገባቸው የግድያ ሙከራ ነው። ይህም በጥበቃዎቻቸው ላይ መተማመን እንደተሳናቸው የሚያሳይ ነው። የፕሬዝዳንቱ ልጅ አብዱል ፈታህ የሶማሊያ የጦር ኃይል የተቀላቀሉት እሳቸው ፕሬዝዳንት ከሆኑ በኋላ ነው። አሁን በሄዱበት ሁሉ የግል ጠባቂዎቻቸውን በመምራት እንደሚከተላቸው ተነግሯል። ፕሬዝዳንቱ ከዚህ በፊት ሴት ልጃቸውን በውጭ ጉዳይ ሚኒስቴር ውስጥ ከፍተኛ ስልጣን መስጠታቸው ብዙ ቅራኔ አስነስቶባቸው ነበር። የጉድ ሀገር የሆነችው ሶማሊያና ፕሬዝዳንቷ የማይሞክሩት ነገር የለም፣ የማይሞከርባቸውም ነገር የለም። ካቢኔውን በሙሉ በቤተ ዘመድ የሞሉት ፕሬዝዳንቱ አሁን ደግሞ ልጃቸውን የጥበቃ ኃላፊ አድርገውታል። በአፍሪካ ምድር የማይሞከር የለምና የፕሬዝዳንቱ ሚስትም ነገ ጠቅላይ ሚኒስትር ላለመሆኗ ዋስትና የለም። ምስኪን ሶማሊያ። ከድንቃድንቅ መረጃዎቻችን ጋር አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ከመረጃዎቹ ጋር አብሬ ቆይታ ያደረግኩት እኔ ጽሁ ድንቅ ፍቅሬ ነኝ። ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ